በጫሞና አባይ ሐይቆች ዳርቻ በደቡብ ኢትዮጵያ ክልል ከተቆረቆረችው ውቢቷ የአርባ ምንጭ ከተማ 5 ኪሎ ሜትር ወጣ ብሎ በሻራ ቀበሌ የሚገኝ አንድ ማህበር ባህላዊ አስተሳሰብን ለውጧል። ይህ ታሪክ ሴቶች በዛፍ ዘር ለቀማ ተሰማርተው ወንዶች የሚሰሩትን ስራ በመስራት የኖረ ባህላዊ አስተሳሰብን መቀየር እንደቻሉ የሚያሳይ ነው። ታጋይ ሻሌ ስራ አጥታ ለበርካታ ዓመታት ስራ ስትፈልግ ቆይታ ነበር። በ2007 ዓ.ም ግን ህይወቷን የሚቀይር ሁኔታ ተፈጠረ። የሐዋሳ የዛፍ ዘር ማዕከል እሷ ከምትኖርበት ቀበሌ ጋር በጋራ በመሆን ጥምረት የሀገር በቀል ዛፍ ዘር አቅራቢዎች ማህበርን አቋቋመ። ታጋይ ባልጠበቀችው ሁኔታ የማህበሩ ሊቀመንበር ሆና ተመረጠች። ሊቀመንበር የመረጠኝ ጸጋዬ ጫሞ ነው የመረጠኝ። ጸጋዬ ጫሞ ነው ታጋይ ብሎ የጠቆመኝ የዛን ጊዜ ማለት ነው። አባል ነበር። ሁሉም አጨበጨቡ። እኔ ተቃወምኩ። ለምን ወንዶች ትላልቆች ያሉ ለዛ እነሱ ይስሩ በሚለው እኔ ሲቃወም ሴት መስራት አችልም እንደበሚለው እነሱም በቃ እሷ ትሰራለች አሉ። ያው አጸደቁ። ታጋይን ለመምረጥ ምክንያት የሆነን ታጋይ በጣም ጠንካራ ነበረች። እዛ ከማህበሩን ከመመስረት በፊት ቀበሌ ላይ የተለያዩ ስራዎችን ስትሰራ ነበረ። በሴቶች በወጣቶች የተሳተፈች ብዙ ስራዎችን እየሰራች ስለነበረች በቸርችም ላይ ጎበዝ ስለነበረች እሷ እኛን ትመራለች የሚል ሐሳብ ስለነበረን እሷን ቀጥታ እንደ ሊቀመንበር መርጠናል። የዛፍ ዘር ለቀማ በአካባቢው እንደ ስራ የሚታወቅ ስላልነበር ከ10 የማህበሩ አባላት 7ቱ ስራውን መስራት አልፈለጉም። ታጋይ ታመነችና ወንድማገኝ ከተባሉ አባላት ጋር ስራውን መስራት ጀመረች። ገና ስራ ሲጀምሩ ሁለቱ ሴቶች ዘር ለመልቀም ዛፍ ላይ ከመውጣት ወደ ኋላ አላሉ። ሰዎቹ ዛፍ ላይ መውጣት ዛፍ ፍሬ መልቀም በምንም አይታሰብም። ሰው እንደውም ጤነኛ ሰው ናት እንዴ በፌስታል በምን እንትኖቹን ሲሰበስቡ ምን ሲያደርጉ ሲያበጥሩ ይሄ አሁን ምን ይጠቅማል የተጣለ ማም ሲባል በዛ ሁሉ ማል ሰርታለች። 3ቱ የማህበሩ አባላት ገና ከጅምሩ ከዘር ሽያጭ ያገኙት ገንዘብ የሚያበረታታና የሚያነቃቃ ነበር። በመጀመሪያ 11000 ብር ነው ወሰድኩት። 11000 ማለት በእኔ ህይወት ታምር ነው። 1000 እኔ አልቆጠርኩም የዛኔ ማለት ነው። እንለቅማለን፣ ይመዘናል፣ ገንዘብ በእጅ ነው የሚሰጠው። ይሄን ዘር ሰብስበን መሸጥ ከጀመርን በኋላ እኔ ለራሴ አይደለም ለሌላው ነበር እየተረፍኩ ያለሁት። ቤተሰቦቻችንም እየረዳን ለምሳሌ እኔ በራሴ እንደዚህ የቤት ቦታ የገዛው አለ 250,000 ብር ካገኘሁት ገንዘብ አንደኛ ቤት ሰርቻለሁ። ሁለተኛ ይሄ አሁን በሱ የሚመላለሰው ሞተር የዛን ጊዜ የተገዛ ነው። 100,000 ብር ሞተር ገዝቻለሁ። በዛ አሁን ሰርቪስ እየተጠቀምኩኝ ሌሎችን ስራዎችን እየሰራውም ነው ያለሁት። ሌላው ደግሞ በዛን ጊዜ የገዛውትን ከብት እስከዛሬ አሉኝ። ያው እሱን እያረባው ነው ያለሁት። የማህበሩን ጥቂት አባላት ስኬት ያዩ ሌሎች ሰዎች ማህበሩን በሂደት ተቀላቀሉ። ዛፍ መውጣት የወንዶች ብቻ ከሆነባት አካባቢ ታጋይ የምትመራው ማህበር የኖረውን ልማድ ሰበረው። ሴቶች ከወንዶች እኩል ዛፍ መውጣት ጀመሩ። ወንዶች የሴት ተብሎ የሚታሰበውን ዘር ማበጠር ስራ ሲሰሩ ታዩ። በጥምረት ማህበር ውስጥ ሁሉም ስራ በሁለቱም ጾታ በእኩልነት ይሰራል። በማህበረሰቡ የተደነገጉ ይህ የወንድ ያ የሴት ተብሎ የተከፈሉ ስራዎች በሁለቱም ጾታዎች በጋራ የሚሰሩ ሆኑ። አንዳችን ወተን እናራግፋለን፣ ሴትም ወንድም ያራግፋል። ቁጭ ብሎ መልቀም ነው። አንድ ሰው እንደፈለገ መልቀም ይችላል። ለምሳሌ ለራሴ አንተ 100 ኪሎ መልቀም ትችላለህ፣ ያኛው 10 ኪሎ መልቀም ይችላል። እንደ ስራው ማለት ነው። ልክ አንተ የለቀምከው ለአንተ ይመዘናል፣ እኔ የለቀምኩትም ለኔ ይመዘናል። ይገባል። ስራው እንዳይስተጓጎል ስለፈልግ እንደ አካባቢ የወንድ የሴት የሚል ድርሻ ነበር ስራ ድርሻ። ግን ማህበሩ ውስጥ ከተሳተፈን የወንድ የሴት የሚባል ስራ ድርሻ ስተናናቂም ወንዶች የሴቶችን ስራ ይሰራሉ፣ ሴቶች የወንዶችን ስራ ይሰራሉ። አሁን ሴቶች እንጨት ላይ መውጣት ማለት ከዚህም በፊት በጣም ነውር ነው እኛ አካባቢ ማለት ነው። ግን አሁን ቀጥታ ሴቶች ለእንጨት እስከ ጫፍ ላይ ወጥቶ ዘር ፍሬ መልቀም ይችላሉ። እንደገና ወንዶችም የሴቶችን ስራ ማበጠሩንም ይሄ ከቆሻሻ ዘርን መለየት ማጣራቱንም ይሰራሉ። ወንዶችም በማበጠር ይሳተፋሉ፣ ይለቅማሉ። ግማሹ ለምሳሌ ላይ ወጥቶ ሲያራግፍ ከሴቶች ጋር ግማሽ ወንዶች እዚው ይለቅማሉ፣ ያበጥራሉ። ሁላችንም እኩል ነው የምንሰራው። ሴት ወንድ የለም ማህበሩ ስንገባ። ሁለቱም ጾታዎች በአባልነት የታቀፉ መሆኑ ለማህበሩ ጠቃሚ ሆኖ ተገኝቷል። ወደ ላይ ወጥተን ሄደን በምንለቅምበት ጊዜ
ሴቶች የሴት ማህበር ብቻ ብንሆን አውሬ ይደፍረናል። ሰውም ወንበደም ይኖራል መንገድ ላይ የሚከብድ እቃም ካለ ወንዶች ይዞ ይሄዳሉ። እኛ ዝም ብለን ነው የምንሄደው ከነሱ ጋር ስራ ቦታ እስከምንደርስ ይሄን በማገዝ ይተባበራሉ ወንዶች። ለኛ ወንዶች ኩራታችን ናቸው። ሴቶቹ ደግሞ እዚህ መሬት ያለው ሰብስበው ማበጠር ላይ ከኛ ትንሽ ይፈጥናሉ። ለዛ ሴት ደግሞ ታስፈልጋለች፣ በጣም ታስፈልጋለች። የማህበሩ ጉዞ ቀላል አልነበረም። የዛፍ ዘር ገበያው ባለፉት በርካታ ዓመታት አስተማማኝ አልነበረም። ይህ ሁኔታም የማህበሩን እድገት ገርቶታል፣ የአባላቱ ሞራልም ጎድቷል። ታጋይ ጠንካራ መሪ ባትሆን ኖሮ ማህበሩ እስካሁን ባልኖረም ነበር። ብዙ ዘር እንሰበስባለን። የሰበሰብነውን ዘር የሚቀበል ገበያ ሲያጣ ተስፋ እንቆርጣለን። ታጋይ ጎበዝ ናት። ተስፋ የሚቆርጡትን ታበረታታለች፣ ትመክራለች። ስራውን እንዳንተው እንዳናቋርጥ ሁሉ ተስፋ ትሰጣለች። እኔ ተስፋ ሰጣለሁ። አሁን እንደዚህ አይነት ኪሳራ ይገጥማል እንደገና ነገ እናገኛለን የሚለው ነገር ይላል። ተስፋ ነው የምንሰጠው። ወልቃማ ጦሳይ ኑጋ ኑጎኞ ጦሳይ ወልቃማ ጦሳይ